አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ሰነበታችሁ? አላችሁ ጠፋ ጠፋ እያልኩኝ ነው። በዛሬው በቀደም ካቆምኩበት ነው የሚቀጥለው። ያያችሁት እንዳያችሁ፣ ያላያችሁትም ገብታችሁ ይሁንልኝ። ሴት ልጅ የምታገባ ቀን በሀላባ በምታገባ ቀን ኮሶ ትጠጣለች ነበር የሚለው ያለፈው። እንዴት ነው የምለውን ገባ ብላችሁ ይሁ። እሱን ያው በሱ ያን ቀን ቪዲዮ እንዳይበዛባችሁ ብዬ መሀል ላይ አቁሜ ነበረ፣ አቋርጬ ነው እና አሁንም በሱን አያይዤ የመጣሁት። የዛሬው ደግሞ ያው በሱም ተያይዞ ሴት ልጅ በሀላባ የምታገባ ቀን ሁለት ወንድ ታገባለች በምለው ነው እና እስከ መጨረሻ ተከታተሉኝ። ቪዲዮውን እስከ መጨረሻ ይውልኝ እና ላይክ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮ በማየት ተባበሩ እላችኋለሁ ውዶቼ። እስቲ እንተባበር፣ እንተጋገዝ። እርስ በራሳችን ካልተጋገዝን ማን ይመጣልናል? እኛ የሞቀውን ብቻ ነው የምናሟሙቀው አይደል? ደመቅ ያለ ቦታ፣ ጫጫታ ያለ ቦታ፣ ውሸት ያለ ቦታ፣ ድራማ ያለ ቦታ ነው አይደል የምናየው። ግን ለምን እና እርስ በራሳችን ብንረዳዳ አናንስም ነበር ማለት ነው ውዶቼ። እና ላይክ ማድረግ እንዳይረሳ፣ ኮሜንትም ሰፋ አድርጋችሁ ያለ ሀሳብ አሳውቁን እላችኋለሁ ውዶቼ። መጀመሪያ ያላያችሁ ብዙ የባህል የሀላባ የባህል እሴቶችን ያኔ በትንሹ የለቀኩት አለ ከፊት ለፊታችሁ። እሱን ወረድ ብላችሁ እያያችሁ ያላያችሁት እና ቪዲዮ ጨርሳችሁ ይውልኝ እላችኋለሁ ውዶቼ። አሁን ወደ ዛሬው የመጣሁበት ፕሮግራም እንግባ። ዛሬ ወንድ ልጅ ማነው ሴት ልጅ በሀላባ የምታገባ ቀን ሁለት ታገባለች ነው የምለው። እሱም ደግሞ እስከ መጨረሻ እዩ። አሁን መጀመሪያ ካቆምኩበት ቦታ ልቀጥልና ልጀምርና ሴት ልጅ የምታገባ ቀን ኮሶ ትጠጣለች የምለውን እንዴት ለምን የምለውን በዛኛው እዩ። ከዛም በመቀጠል ፕሮግራሟ ይጀመራል። ጸጉር ትፈታለች በምለው ላይ ነው መሰለኛ ቆንኩት። ትወጣለች፣ ጸጉሯ ይፈታል። ጸጉሯ ተፈቶ ጓደኞቿ ናቸው ሰብሰብ ብለው ውጭ ወጥቶ ውጭ የሆነ ነገር አንጥፎ የድሮ ቁርበት አለ፣ ቁርበት ይነጠፍና እዛ ላይ ጓደኞቿ ሰብሰብ ብሎ ጸጉሯን ይፈታሉ። ለሰርጓ የምትሰራ የጸጉር አይነት አለ እና ራሱ ለየት ይላል። ለሰርጓ ሴት ልታገባ ስደርስ ቀነቀጠሮ ሲያዝ የምትሰራ የጸጉር አይነት አለ። ያን ጸጉሯ ደግሞ የምትሄድበት ቀን ትፈታለች። ያ ጸጉሯ ይፈታና ከዛም በኋላ ጓደኞቿ ቤተሰቦቿ ስጦታ ይሰጧታል። የብር ሆነ የቁስ ሆነ ብቻ ስጦታ ይሰጣታል። ከዛም በኋላ ሰዓቱ ይደርሳል። ልጅቷ ትገባለች ቤት። ጸጉሯ ተፈቶ ምን ብሎ ቤት ትገባለች። ከዛን ከገባች ሻወር ምናምን ተወስትና በተፈታችው ጸጉር ላይ ቂቤ ትቀባለች። ቂቤ እንዲነጭ ተደርጎ ነው የምትቀባው ማለት ነው። ከዛ ቂቤ ትቀባለች። ጓደኞቿ አብሯት ነው የሚሆኑት፣ አይለዩም። ከዛ ያው የድሮ ነገር ታውቃላችሁ፣ ከቤተሰብ መለየት አለ። ማታቀው ቤት ነው የምትሄደው፣ ማታቀው ባልጋ ነው የምትሄደው። አላየችውም፣ አታቀውም። ያን ቀን ነው ገና የምትገናኘው እና ልጅቷን ለመውጣት በጣም ከብዷታል። ፈርታለች፣ ፍራቻ አላት፣ ወዷ ይባባል። በጣም በቃ በሞት የምትለይ ያክል ነው ስሜት ምሰማት። በቃ ታለቅሳለች። እያለቀሰች እቺ ልጅ ከዙሁር ጀምሮ እስከ አስር ወይም ቅርብ ከሆነ እስከ መግሪብ ነው ማን ነው ሰርገኞቹ የመጡት እና
ሩቅ ከሆነ አስር ይመጡና አስር አካባቢ ነው ይዟት የሚሄዱት ማለት ነው። እቺ ልጅ ከዙር በኋላ የጀመረችው እልቅሻ እስክትሄድ ድረስ እያለቀሰች ነው። ምግብ አትበላም፣ ምግብ መብላት አይሰጣትም ማለት ይዘጋታል። ፍራቻ አለ፣ መባባት አለ። ማታውቀው ቤት ነው የምትሄደው። ለዛ ምግብ አይበላለት። በቃ ጓደኞቿ ተሰብስቦ ከሷ ጋር ያለቅሳሉ። ዘመድ አዝማድ ያለቅሳል። በቃ በጣም ነው ለቅሶ በሉት። በቃ የሚጨፍር ይጨፍራል። በቃ አብሯት የሚያለቅስ ያለቅሳል። በቃ በጣም ነው የምታለቅሰው ማለት ነው። ከዛም በኋላ እች ልጅ ወደ እንትኖቹ ሽማን ነው ሰርገኞቹ ይመጣሉ። ባል ይመጣል። ባልም ከጓደኛው ጋር ቅቤ ተቀብቶ ነው የሚመጣው። ባል ከጓደኛው ጋር ቅቤ ተቀብቶ ነው የሚመጣው። እሱም ደግሞ ማለት ነው። ከዛ ከጓደኛው ጋር ይመጣሉ። ይገባል። እሷ አጠገብ ቁጭ ይላል። እሱም ከጓደኛው ቁጭ ይላል። ልክ ሊወጡ ስሉ አባት ከፊት ለፊታቸው አምጥቶ በግ ያርድላቸዋል። ማለት በቃ በሰላም እንድትወጣ ትዳሯ እንዲሰምር ተብሎ በግ ይታረዳል። ከዛ የበጉ ደም እንዲፊታቸው ላይ ይቀባሉ። የበጉን ደም ማለት ነው። እንዲፊታቸው ላይ ይቀባሉ። ከዛም በቃ ለሁለታቸውም እንደዛ ይደረግና ከዛም በኋላ ነው ይዟት ይወጣል። ይዟት ሲወጣ እንዲህ በእግር መውጣት የለም። ከምንድነው ከሰርገኞቹ መሀል ማለት ከአጃቢዎቹ መሀል አንዱ መጥቶ የቅርብ ጓደኛ ወይም የቅርብ ዘመድ ወይም የእሷ ቤተሰብ የሆነው ተሸክሟት አቅፏት ነው የሚወስደው ማለት ነው። አቅፏት ወስዶ መኪና ከሆነ መኪና ውስጥ ያስገባታል። ፈረስ ከሆነ ፈረስ ላይ ያደርጋታል። ከዛም በኋላ ባልየው ከሙሽራዋ ጎን ይሆናል። ብቻ እዚች ጋር ትንሽ እንትን የሚለኝ ነገር ባልዮ ነው ማን ነው? ባልዮ ነው መሰለኝ። ከኋላዋ ይሆናል። ባልዮ ከኋላዋ ይቀመጣል። ያው ፈረስ ላይ ሲሆን ከኋላዋ ባልዮ ይቀመጣል። ዣንጥላ ይያዛል። በቃ ዣንጥላውን ይዞ በቃ ጉዟቸውን ይቀጥላሉ፣ ይሄዳሉ። ከዛም በኋላ እቺ ልጅ ቤተሰቦቿ ጋር ትደርሳለች። እስከዛ ድረስ እያለቀሰች ነው የምትደርሰው። ሆዷ ይባባል። በቃ ጭንቅ ነው ምላት። ብዙም በቃ ደስተኛ አትሆንም። ትሄዳለች እያለቀሰች ተከናንባ ነው የምትሄደው። ቀና ብላ የምትነው። ከዛም በኋላ ቤተሰቦቿ ስትደርስም እንደዛ ተሸክሟት ነው የሚያወርዷት። አቅፏት ያወርዱና አሁንም እዛም ውጭ ትቀመጣለች። እዛም ውጭ ትቀመጥና እሱም ከጓደኛው ይቀመጥና የእሷ ጓደኛ ካላስቀረች ማለት ነው። ሚዜ የሚባል ነገር የለም። እሷ ትቀራለች። እሷ ብቻዋን ትሆንና የእሱ ጓደኛ ይቀመጣል። የእሱ ጓደኛ ይቀመጥና ከዛ እንትን ይደረጋል። የእሱ ጓደኛም አይቀመጥም አይደለም። እሷና እሱ ብቻ ይቀመጣሉ። ከዛን አሁንም እዛ አባትዮ ቤት የተደረገ ነገር እሷ አባት ቤት የተደረገ ነገር እዚህም ይደረጋል ማለት ነው። እዚህ የሚደረገው እዚህም ይታረዳል። ልክ ልገቡ ስሉ ውጭ ትቀመጣለች፣ ይታረዳል። ከዛም በኋላ እዛ እንደተደረገም እዚህ ደም እንትናቸው ግንባራቸው ላይ ይደረጋል። ከዛ ይገባሉ ቤት ይገባሉ። ጭፈራው ይቀውጣል። ሰርገኞቹ ድንኳን ከሆነ ድንኳን ብቻ፣ ትርፍ ቤት ካለ በትርፍ ቤት ይስተናገዳሉ። ከዛ ትንሽ መሸት ስል ጭፈራው እየጦፈ ነው። ወይ ሁለት ቤት ይሆናል ወይም አንዱ ቤት ራሱ እየጦፈ ነው። ጭፈራ ያው እስኪነጋ ድረስ ይጨፈራል፣ ይጮሃል፣ ኡሉሉ እያለ ብቻ ይጨፈራል። ከዛን በዚህ ጭፈራ መካከል ትንሽ ሰዓቱ ሄድ ካለ የሱ እህት ትገባና የሷን ልብስ ማውለቅ ይጀመራል። በዛን ሰዓት አሰጥም፣ ልብሷን ለማውለቅ አሰጥም፣ በጭራሽ አሰጥም። መቼም ቢሆን የሱ እህት ናት ገብታ ልብሷን የምታወልቅላት ማለት ነው። ከዛ ልታወልቅ ስገባ አሰጣትም፣ በጭራሽ አሰጣትም። ከዛን እንደምንም ሆነ ወይም አባብላ ምን ብላም ልብሷን ታወልቅለታለች። ከዛስ እሷ ታወልቅና ትወጣለች።
ስትወጣ ማን ይመጣል? ቅድም 2 ባል ያልኳችሁ የቅድም ጓደኛው የባል ጓደኛ ማለት ነው አብሮ ይገባል። ማጋ ሙሽራዋ ጋ። ለምን? ህጓን ለመውሰድ ለ2 ነው የሚገቡት። ለ2 ይገቡና ለምን? በመጀመሪያ ቪዲዮ ማስቀምጫለሁ። እንደ ቀላል ህጓን አይወስድም። ልጅቷ ባላት አቅም ለማልከልከል ትሞክራለች። በጣም ትታገላለች፣ በጣም ትጥራለች። እንደ ዋዛ አሰጥም። ያ ስላለ ያ ትግል ስላለ ያን ትግሏን ለማገዝ ጓደኛ ይገባል። ወይ የሆነ ቦታን በመያዝ ያግዛል። በቃ እንደ ግዴታ ማለት ነው። በግዴታ ነው ያኔ እንትን ህግ ማለት ክብረ ንጽህናዋ የሚወሰደው እንደ ግዴታ በግድ ነው የሚወሰደው። በቃ እሷም አትሰጥም፣ እሱም አይተውም። በጸባይ የሚባል ነገር የለም። እና 2 ባል ያልኳችሁ ለ2 ነው የሚገቡት። ለ2 ይገቡና ከዛም በኋላ ያኛው ያግዛል፣ ይሄኛው ትግሉን ይጀምራል ማለት ነው። ለምን አሰጥም እንዲህ እንትን ብላ በቀላሉ አሰጠውም። ያ ስለሆነ በጣም ትግል አለው። ያን እንዳትታገልም ነው እዛ ጋር የኮሶ ጉዳይ ማለት ነው። ታች ገብታችሁ ማየት ትችላላችሁ። ያ ትግል እንዳይመጣ ነው፣ አቅሟ እንዲቀንስ ነው። እና ያ ስለሆነ 2 ባል ያልኩት ጓደኛ ይገባና ያግዛታል እላችኋለሁ። የቀረውን ደግሞ የጫጉላነቷን የሙሽርነቷ ሁኔታ እንዴት ያልፋል፣ እንዴት ታሳልፋለች የሚለውን በሚቀጥለው አቀርብላችኋለሁ። ውዶቼ ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር በማድረግ እንተባበር እላችኋለሁ። የሀላባን ባህል የእያንዳንዳችንን ባህል ማወቅ ምንጓጓ ከሆነ እኔ ባወቅኩት ያክል ነው እያሳወቅኳችሁ ያለሁት። ሀገር ቤት ስገባ ደግሞ ከዛ በላይ ሊያሳውቃችሁ እችላለሁ። አበረታቱኝ፣ አግዙኝ፣ አላማዬን እንዲያሳካ አድርጉኝ እላችኋለሁ ውዶቼ። በጣም አመሰግናለሁ። ቸው መልካም ጊዜ ይሁንላችሁ።